ምዕራፍ 39 ክፍል 14 ከዚህ በኋላ ተመልሶ ዝባፈተን በሚባል ላይ ወጥቶ በዚያው ስፍራ ምንም ሳይቀምስ ከአጽዋማት ልዩ የምትሆን 40 ጾምን ጾመ። አርብ ቀን ግን ይህ መራራ ነው፣ ይህ የሚጣፍጥ ነው ብሎ ሳይመርጥ የምድረ በዳ ቅጠል እየለቀመ እሁድና ቅዳሜ ይመገብ ነበር። ውሃም ቢሆን የጾሙ ወራት እስኪፈጸም ድረስ ፈጽሞ አይጠጣም ነበር። በፋሲካም ዕለት ይህችውም የታወቀች ጌታ የተነሳባት የምትሆን መንፈቀ ሌሊት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ሚካኤልን በቀኙ ገብርኤልን በግራው አድርጎ እናቱ ማርያምን 12ቱ ሐዋርያትን ከሱ ጋር ይዞ ብዙዎቹንም የሰማይ ሰራዊት አስከትሎ ወደሱ መጣ። እንዲህም አለው፣ ወዳጄ ተክለ ሃይማኖት ሆይ ሰላም ላንተ ይሁን። የባህሪ አባቴ የአብ የባህሪ ሕይወቴ የመንፈስ ቅዱስ ፍቅር አንድነት ለዘላለም ካንተ ጋር ይኑር። ስምህ በመንግሥተ ሰማያት ተጽፏልና ደስ ይበልህ፣ ሐሴትን አድርግ። እኔም በአንተ ደስ ተሰኝቻለሁ፣ ሐሴትንም አደረግሁ፣ ብዙ ምርኮ አግብተህልኛልና። አንተም ደስ እንዳሰኘኸኝ እኔም ደግሞ ደስ ላሰኝህ በዚች ቀን መጣሁ። የነቢያቶቼ የቅድስናቸው የሐዋርያቶቼ ክብራቸው በረከታቸው ዘወትር ካንተ ጋር ይኑር። የእኔ የባለሟልነት ሞገስ በስምህ እንደ ልዳዊ ጊዮርጊስ ይሁን። በዓልህን የሚያከብር በእንጀራም ቢሆን በዕጣንም ቢሆን በመስዋዕትም ቢሆን እስከ ጥሩ ውሃ ድረስ ስምህን የሚያስጠራ ሁሉ በአንተ ስም እንግዲያ ቢቀበል ካንተ ጋር በግልጽ ወደ መንግሥተ ሰማያት ይለፍ። በመከራም ቀን ስምህን የጠራውን ሁሉ እኔ ከጥፋት አድነዋለሁ። ስምህም በተጠራበት በገዳምም ቢሆን በዓለምም ቢሆን እስከ ዘላለም ይቅርታና ቸርነት በዚያ ይኑር በእውነት ያለ ሐሰት። ይህንንም ተናግሮ የገነት ቅጠል የሕይወት ውሃ ጽዋ ንሳ፣ ይህንን ብላ ይህንንም ጠጣ ብሎ ሰጠውና በላ ጠጣ። ሰውነቱም ደስ ተሰኘች። አንድ ቀንስ እንኳን እንዳልጾመ መሰለው። ከዚያችም ቀን ወዲህ የሥጋ ፈቃድ ሁሉ ጠፋለት። ዳግመኛም ጌታችን እንዲህ አለው፣ የግሸቁ አባ በጸሎተ ሚካኤል ወዳለበት ስፍራ ወደ አማራ ምድር ሂድ። ውጣ ብዬ እስክነግርህ ድረስ ከዚያው ተቀመጥ። የምክሬ አበጋዝ መልአከ ሚካኤልም ካንተ ጋራ ይሁን ብሎ አፉን ሳመው። እጁንም በራሱ ላይ ጭኖ ባረከውና በፍጹም ክብር ወደ ሰማይ አረገ። ብፁዕ አባታችን ተክለ ሃይማኖትም ለእኔ ለኃጢአተኛው ባሪያ ይህንን ያህል ክብር የሰጠኸኝ አቤቱ ምስጉን የሆነ ስምህ የተባረከ ይሁን አለ። የተነጋገሩባቸው ዕለታት ካለፉ በኋላ ብፁዕ አባታችን ከንጉሡ ከፍስሐ ጽዮን ዘንድ ሄዶ እኔ ፈጣሪዬ ወዳዘዘኝ እሄዳለሁና ክርስቶስን በማመን ጸንተህ አብያተ ክርስቲያንን በመጠበቅ ተግተህ ኑር አለው። ንጉሡም ይህንን ሰምቶ ብዙውን ለቅሶ አለቀሰ። አባታችን ሆይ በጸሎትህ ከሰይጣን እጅ ያዳንካትን በሃይማኖትህ ያጸናሃትን አገርህን ለማን ትተዋታለህ? አለው። ብፁዕ አባታችንም ከፈጣሪዬ ትእዛዝ እተላለፍ ዘንድ ይቻለኛልን? አይቻለኝም አለው። ዳግመኛም ብፁዕ አባታችን ተክለ ሃይማኖት ካህናቱን ሁሉ ካለቃቸው ከገብረ ዋህድ ጋር ሰብስቦ እንዲህ አላቸው። ለክርስቶስ መንጋዎች ለምእመናን የበቁ አብነት እንድትሆኗቸው ለእግዚአብሔር የምትገዙ ቅኖች ሁኑ። እግዚአብሔር ደማቸውን ከእናንተ እንዳይሻ ሕዝቡንም በእውነት በመንፈሳዊ ምክር ሁሉ ጠብቋቸው። እነሆ እኔ ፈጣሪ ወዳዘዘኝ ስፍራ እሄዳለሁና እናንተ ግን በዚህ ስፍራ ጸንታችሁ ኑሩ። ልጆቼንም እግዚአብሔርን በመፍራት ጠብቁልኝ። እጹብ ድንቅ ተአምራት በማድረግ እግዚአብሔር የሰበሰባቸውን ሕዝቡን አትበትኗቸው። እነዚያም ካህናት ብፁዕ አባታችን ተክለ ሃይማኖትን እንዲህ አሉት፣ እኛስ ከአንተ ጋር እንሄዳለን፣ ከፈጣሪያችን ከእግዚአብሔር በታች ተስፋችን አንተ ነህና ከአንተ አንለይም አሉት። ብፁዕ አባታችንም እንዲህ አላቸው፣ ከዚህ ተቀመጡ እንጂ ከእኔ ጋር መሄድ አይሆንላችሁም። ሕዝቦችን ጠብቁልኝ፣ የኔም ልቦናዬን በዚህ ነገር ይፈቅዳል አላቸው። ገብረ ዋህድም ከዳሞት ሰዎች ሁሉ በፊት በመንፈስ ቅዱስ የወለደው የመጀመሪያ ልጁ ነውና ከሁሉ ይልቅ አብዝቶ ያለቅስ ነበር። ብፁዕ አባታችንም እንዲህ አለ፣ ልጅ ሆይ አታልቅስ። ነገር ግን እኔ ባስተማርኩ በቀናች ሃይማኖት ጸንተህ ያመኑትን ባልንጀሮችህን አጽናቸው እንጂ አለው። ገብረ ዋህድ ግን እንዲህ አለው፣ የዓይኖቼ ብርሃን፣ የጉልበቴ ብርታት፣ የመልኮቼ ሁሉ ጌጥ፣ የራሴ ቀጸላ አካሌ አባቴ ሆይ አንተን አጥቼ እንዴት እሆናለሁ? እኔስ አንተ እንድትቀብረኝ ከእግርህ በታች አሁኑኑ እሞታለሁ አለ። ብፁዕ አባታችንም እንዲህ አለው፣ ልጄ ሆይ ለምን ልቤን ትከፍልብኛለህ? በሥጋዬ ብለይህ በልቤ በመንፈስ ቅዱስ ዘወትር ካንተ ጋር ነኝ። በነገሩም ጣዕም ብዛት ለቅሶውን አስተወው። ብፁዕ አባታችንም ንጉሡንና ሰራዊቱ የሀገሩም ሰዎች ሁሉ ታናናሹም ታላላቆቹም ሁሉ መሪር እንባ እያለቀሱ ሸኙት። በሥጋ ብትለየን በልብህ አትለየን፣ በጸሎትህም አስበን አሉት። እሱም እንዲህ አላቸው፣ እግዚአብሔር ሁላችንን ያስበን። ተመለሱ አላቸውና እጁን እግሩን ስመው ወደ ሀገራቸው ተመለሱ።
ብፁዕ አባታችንም በብርሃን ሰረገላ ተቀምጦ ወደ መጣበት መንደር ተመልሶ ሄደ። ቀድሞም አስተምሯቸው ካመኑት ሰዎች ቤት አደረ። እነሱም እሱን አይተው ሰገዱለት። ወደኛ ሳትመጣ ለምን ቆየህ እያሉ ሳሙት። እሱም ያለ እግዚአብሔር ፈቃድ በእኔ ፈቃድ መምጣት እንዴት ይቻለኛል አላቸው። ደግሞ ጠላታችሁ ሰይጣን ዳግመኛ ክፉ ሥራ ሰራባችሁን አለ። የለም፣ ባንተ ጸሎት እኛ ደህና ነን። ነገር ግን ጥቂቶች በሽተኞች በሀገራችን አሉ አሉት። ወደ እኔ አምጧቸው አለና በሀገር የተገኙትን ድውያን ሁሉ አመጡለት። ተያሱ አዳናቸው። በሀገራቸውም ጤንነት ሆነ። ቀድሞ ወንጌልን ሰብኮላቸው ያመኑትን ሰዎች ሁሉ ከጎበኘ በኋላ ዞረሬ ከምትባል ሀገር ደረሰ። ከቀድሞ ጀምራ ስትሴስን ያያት የነበረች ሴሰኛ ሴት በዚያ ሀገር አገኛትና ሴትዮ ይህ ጉስቁልና አይበቃሽምን? እስከ መቼ ድረስ ትሰስኛለሽ? አላት። ሴቲቱም እንዲህ አለች፣ ብፁዕ አባቴ ሆይ ይህንን መሰሰኑን መተው አይቻለኝም። ነገር ግን በልቤ ውስጥ እሳት ይነዳል። ያደረብኝ መንፈሰ ዝሙት አለ። ስራውን ያለ ፈቃዴ ያሰራኛል። የእግዚአብሔር ሰው ሆይ በሚቻለህ እርዳኝ፣ ከዚህም ጉስቁልና አድነኝ አለችው። እሱም ፊቷን በመስቀል አምሳል አማተበና አንተ ርኩስ መንፈስ ከዚች ሴት ላይ ውጣ አለው። ሰይጣኑም በመጥፎ ሴት ባሪያ አምሳል የራሱ ጠጉር የተጎነጎነ ሆኖ እየጮኸ በሁሉ ወገን ተቸግሬያለሁና ወዮልኝ፣ የማመልጥበት አጣሁ፣ ካንተ ወዴት እሸሻለሁ እያለ ከሴቲቱ ወጣ። ይህንንም ተናግሮ እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። ይህችም ሴት ከዚያ ቀን ወዲህ እግዚአብሔርን በመፍራት ጸንታ ኖረች። የአገሩ ሰዎች ሁሉ ዘመዶቹም ፊትህን ላሳየን ድምፅህን ላሰማን ለእግዚአብሔር ክብር ምስጋና ይግባው አሉ። ይህንንስ ለአንተ የተሰጠህን ጸጋ ሀብት ያዩ ዘንድ የአባትህ የጸጋ ዝናብ ዓይኖቹ ወዴት ናቸው? ለመንግሥተ ሰማያት የሚያበቃ የወንጌል መምህር ሐዲስ ሐዋርያ የተባልከው ነቢይ የሆንከው አንተን ያዩ ዘንድ የእናትህ የእግዚአብሔር ዓይኖቿ ወዴት አሉ? እያሉ አደነቁ። የሚከተለውንም ኃይል አይተው በሀገርም ያሉትን ድውያን ሰብስበው ከእግሩ በታች አፈሰሷቸውና ብፁዕ አባታችን ሆይ በጸሎትህ አድናቸው እያሉ ለመኑት። ብፁዕ አባታችንም አማትቦ አዳናቸውና ደስ ብሏቸው ወደ ቤታቸው ገቡ። ዘመዶቹም ደስ ብሏቸው ይህንን ያህል ክብር የሰጠው እግዚአብሔርን አመሰገኑ። ከዚህ በኋላ ብፁዕ አባታችን ተክለ ሃይማኖት ወደ አማራ ምድር ሊሄድ ተነሳ። ሲሄድም አንዱን መነኩሴ አገኘው። ገና ከሩቅ ሳለ ፊቱን አማትቦ የወንጌሉን ጸሎት ጸለየ። ያም መነኩሴ ጸለየ። ለመነኮሳት ልማዳቸው ስለሆነ ሳይቀራረቡ ይጸልዩ ነበርና። ከዚህ በኋላ እጅ ይነሳሳሉ፣ ይሳሳማሉ። ብፁዕ አባታችንም በዚህ ልማድ አስቀድሞ ጸለየ። ያም መነኩሴ ሰላም አለው። ብፁዕ አባታችንም በዚህ ልማድ አስቀድሞ ጸልዮ ያንን መነኩሴ ሰላም አለው። ብፁዕ አባታችንም አባቴ በዝና ደህና ነህን? አለው። መነኩሴውም በአንተ ጸሎት በእግዚአብሔር ቸርነት ደህና ነኝ አለው። ብፁዕ አባታችንም ከወዴት መጣህ? አለው። መነኩሴውም ከአማራ ሀገር ከአባታችን ከበጸሎተ ሚካኤል ደብር መጣሁ አለው። ብፁዕ አባታችንም ወዴት ትሄዳለህ? አለው። መነኩሴውም ወዴትም እንዲሄድ አገሩን አላውቀውም፣ ነገር ግን እግዚአብሔር ወዳደረሰኝ እሄዳለሁ አለው። ብፁዕ አባታችንም እንዲህ አለው፣ ቦታውን ወደማታውቀው ስፍራ ለምን ትሄዳለህ? ለእኔ ግን እግዚአብሔር ወደ እኔ የላከህ ይመስለኛል። እንግዲህስ የእግረ መንገድህን ወደ አገርህ ተመለስና እንሂድ አለው። መነኩሴውም በምን ነገር ወደ አንተ ይልከኛል? አልሄድም አለው። ብፁዕ አባታችንም እንዲህ አለ፣ እኔን ኃጢአተኛውን ወንድምህን ካለማወቅ ወደ ማወቅ እንድትመልሰኝ ስፍራህንም እንድትመራኝና በዚያ ስፍራ ሕግንና ሥርዓትን እንድማር አድርግ አለ። መነኩሴውም እኔስ ካንተ ጋር ለመሄድ አልመለስም፣ እግዚአብሔርም ስለ አንተ ያደክመኝ ዘንድ አንተ ምንድን ነህ? ይህንን ሁሉ ቀን ከአማራ እስከ ሸዋ ደርሼ በከንቱ እመለሳለሁን? አለው። ብፁዕ አባታችንም ወደ እኔ ካላከህ ወደ ወደድከው ሂድ፣ እኔንም ችሎታ ያለው ፈጣሪ ከዚያው ያደርሰኛል። ወደ እኔ ልኮህ እንደሆነ ግን ከዚህ አትነቃነቅ አለው። ብፁዕ አባታችንም በሰረገላው ተቀመጠና መንገዱን ሄደ። መነኩሴው ግን ከዚያው ስፍራ ቆመ። ወዲያና ወዲህ ለመነቃነቅ አልተቻለውም። አባቴ አባቴ ስለ እግዚአብሔር ብለህ ቁምልኝ እያለ በታላቅ ቃል ጮኸ። ብፁዕ አባታችን ግን ዝም ብሎት ሄደ። ሁለተኛም ሶስተኛም ማለደው፣ የማይቆምለት ሆነ። ቃልም ከሰማይ ሆኖ ያለ እውቀት አድርጓልና ይቅር በለው ሲል ጠራው። ብፁዕ አባታችን ግን ጌታዬ ሆይ ራሱን አጽድቆ ባልንጀራውን ንቋልና ተወው፣ ቅጣት ይገባዋል አለ። የመጣውም ቃል ለባልንጀራህ ሰባቱን አንድ እያሉ እስከ 7 ድረስ ይቅር ማለት የተጻፈ አይደለምን? አለው። ብፁዕ አባታችንም ተመልሶ መነኩሴውን ጠራው። ኃጢአታችንን እግዚአብሔር ይቅር አለን አለው። መነኩሴውም መጥቶ ከአባታችን ጫማ ወድቆ ባለማወቄ በድያለሁና ይቅር በለኝ አለው። ብፁዕ አባታችንም እንግዲህ ራሳችንን ልናከብር ወንድማችንን ልንንቅ አግባብ አይደለም። አሁንም እግዚአብሔር ይቅር ብሎሃል፣ ዳግመኛ ግን እንዲህ አታድርግ አለው። ከዚህ በኋላ እርስ በርሳቸው ሰላምታ ተሰጣጡ። የእግዚአብሔርንም ነገር እየተነጋገሩ የደብሩንም ሥርዓት የመነኮሳቱ አነዋወር ምን እንደሆነ እየተጠያየቁ ሄዱ። መነኩሴውም በእግር የሚሄድ መስሎት ነበር እንጂ ብፁዕ አባታችን በሰረገላ እንዲሄድ ያላወቀም ነበር።
ብፁዕ አባታችንንም እንዲህ አለው፣ አባቴ በሰረገላ ትሄዳለህን? ይህን ሁሉ መንገድ ፈጥነህ ቀድመኸኛልና። ብፁዕ አባታችን ተክለ ሃይማኖትም ኃጢአተኛ በደለኛ እኔ በሰረገላ እሄድ ዘንድ ምንድነኝ? አለው። መነኩሴውም አባቴ አታታለኝ፣ በሰረገላ ትሄዳለህ ያልኩህም በሰረገላ ነው። እግርህ እነሆ እንደ ነፋስ ሩጫ ይቀላጠፋል፣ እኔ ግን ደከምኩ፣ ጥቂት ባርፍ እወዳለሁ አለው። ብፁዕ አባታችንም እኔም እንዳንተ ደከምኩ፣ አብረን እንረፍ፣ ነገር ግን የምናድርበትን ስፍራ አስብ። መነኩሴውም እግዚአብሔር ካደረሰን ስፍራ እናድራለን አለው። ብፁዕ አባታችንም የምናድርበትን ቦታ ታውቀዋለህን? አለው። መነኩሴውም ብንደርስ ከእገሌ ዘንድ እናድራለን አለው። ብፁዕ አባታችንም እንኪያስ በል እንረፍ አለው። ብፁዕ አባታችን ተክለ ሃይማኖት ለዚህ መነኩሴ እንቅልፍ ስጠው ብሎ ጸሎተ ሕሊና ጸለየ። ብፁዕ አባታችንም ደግሞ መነኩሴው እናድርበታለን ካለው ቦታ አድርሰን ሲል ጸለየ። ጸሎቱን ከአንደበቱ ሳያቋርጥ የብርሃን ደመና ሸፈነው። ከዚህም ከመነኩሴ ጋር ተሸክሞ ወስዶ መነኩሴው እናድርበታለን ካለው ቦታ አደረሳቸውና ደመናው ተበተነ፣ ከእነሱም ራቀ። ብፁዕ አባታችንም ችሎታ ያለው እግዚአብሔርን አመሰገነ። ብፁዕ አባታችንም መነኩሴውን ከእንቅልፉ ቀሰቀሰውና ተነስ አባቴ እንሂድ፣ እነሆ ጊዜው መሽቷል አለው። መነኩሴውም በነቃ ጊዜ ቀድሞ የሚያውቃቸውን ቤቶች አየ። ባለቤቱም ከዚያ ከቤት ወጣና ሰላምታ ሰጣቸው። ሰውየውም ያ መነኩሴው እናድርበታለን ያለው ነበረ። ሰውየውም መነኩሴውን አወቀውና አባቴ ደህና መጥተሃልን? አለው። መነኩሴውም አዎን ደህና ነኝ አለው። መነኩሴውም በልቡ አሰበ፣ ይህ ሰው መልአክ ነው ወይስ ሰው ነው አለ። መነኩሴውም ይህንን በልቡ ሲያወጣና ሲያወርድ የቤቱ ጌታ መጣና እናንተ የእግዚአብሔር አገልጋዮች ከቤቴ ገብታችሁ እደሩ አላቸው። በገቡም ጊዜ ውሃ አመጣና እግራቸውን አጠበ። ምግባቸውንም ሲያሰናዳ ከትንሽነቱ ጀምሮ ያስጨንቀው የነበረው ቢስ ጋኔን ልጁን ጣለው። የቤቱ ጌታም እንዲህ አላቸው፣ አሁን ከቤቴ የገባችሁ ልዑል እግዚአብሔር የመረጣችሁ እናንተ ቅዱሳን ልጄን ፈውሱልኝ አላቸው። መነኩሴውም ብፁዕ አባታችን ተክለ ሃይማኖትን እንዲህ አለው፣ አባት ሆይ የሚከተልህን ኃይል እግዚአብሔር አይቻለሁና ልጁን አድንለት አለው። ብፁዕ አባታችንንም እንዲማልደው የቤቱን ጌታ ጠየቀው። የቤቱም ጌታ ከጫማው ወርዶ ብፁዕ አባታችንን ብዙ ለመነው። ብፁዕ አባታችን ተክለ ሃይማኖትም ከብላቴናው ዘንድ ሄዶ በፊቱ በመስቀል አማትቦ በስሙ በማስተምርበት በጌታዬ ኢየሱስ ክርስቶስ ኃይል አንተ ርኩስ ውጣ እያለ ባረከው። ጋኔኑም እንደ ውሻ እየጮኸ ወጣ። ብላቴናውም በዚያች ቀን ዳነ። የቤቱም ጌታ በልጁ ላይ የተደረገውን ይህንን ተአምራት አይቶ አደነቀ። ለብፁዕ አባታችንም ከጫማው ወድቆ ሰገደለት። ማዕዱንም አቀረበ። እኒህም ቅዱሳን በሉ። በነጋም ጊዜ ያው የቤቱ ጌታ የአገሩን ሰዎች ሁሉ ሰብስቦ በቤቱ የተደረገውን ተአምራት ነገራቸው። የአገሩም ሰዎች ሰምተው በውስጣቸው የነበሩትን ድውያን ሁሉ ሰበሰቡ። ቁጥራቸውም 39 ነበር። በብፁዕ አባታችን ተክለ ሃይማኖትም እግር በታች አስቀመጧቸው። እሱም ዳሰሳቸውና አድሮበት በሚኖር በመንፈስ ቅዱስ ኃይል አዳናቸው። ሁሉም ምንም ምን እንዳልታመሙ ሆነው ተነሱና ለአባታችን ሰገዱለት፣ ሰላምታም አቀረቡለት። የሀገሩም ሰዎች ይህንን አይተው በተክለ ሃይማኖት ሀገራቸው መድረስ ይቅር ያላቸው እግዚአብሔርን አመሰገኑ። ብፁዕ አባታችንም ከመነኩሴው ጋር ከዚያ ቦታ ሄደ። መነኩሴው ግን ተአምራቱን እያየ ያደንቅ ነበር። አባቴ ሆይ ሰው ነህ ወይስ መልአክ ነህ? አለው። ብፁዕ አባታችንም ወንድሜ ሆይ እንዲህስ አትበል፣ በሰው ዘንድ የተናቅሁ በሕዝብም ዘንድ የተዋረድኩ ኃጢአተኛ በደለኛ የመሆን እኔ አመድ ትቢያ ነኝ እንጂ መልአክ እሆን ዘንድ እንዴት ይቻለኛል? አለው። ከዚያም እንዲህ ብሎ መነኩሴውን አማለው፣ በመንገድ ያየኸውን ለማን አትናገር፣ የተሰወረውን ምስጢሬን አትግለጥ አለው። መነኩሴውም እንዲህ አለ፣ ስራህን የምገልጥብህ እኔ አይደለሁም፣ የምትሰራው ስራ ይገልጥብሃል እንጂ። በተራራ ላይ የተሰራች መንደር መሰወር አይቻላትምና መብራትን በቅርጫት ውስጥ አያበሩም፣ በቤት ላሉት ሁሉ እንዲያበራ በመቅረዙ ላይ ያበሩታል እንጂ። አባቴ ሆይ አንተም የእግዚአብሔርን ስራ ልትሰውረው አይቻልም። በጎውን ስራህን አይተን ሰማያዊ አባትህን እንድናመሰግነው የበጎ አብነት ሁነን እንጂ አለው። ክቡር አባታችንም አንተ ብቻ አትናገር እንጂ እግዚአብሔር የወደደውን ቢሰራ የምን ገደደኝ አለ። ይህንንም እየተነጋገሩ የሄዱበት ዘንድ እግዚአብሔር ካዘዘው ቦታ ደረሱ። ብፁዕ አባታችንም መነኩሴውን ወንድሜ ሆይ ሀገርህ እስኪ ይህ እንደሆነ አስተውል አለው። መነኩሴውም በሸዋ ምድር የተገናኘነው ገና ትናንትና ሲሆን በ2 ቀን እንደርሳለን። አባቴ ሆይ እንደምን አድርገን እንደርሳለን አለው። ብፁዕ አባታችንም የእግዚአብሔር ስራው እጹብ ድንቅ ነውና ምናልባት ደርሰን እንደሆነ እስኪ ጠይቅ አለው። መነኩሴውም ዓይኖቹን አነሳ፣ የአገሩን ምልክት እንጨቱን ድንጋዩን አየ። ደግሞ ጥቂት እልፍ ብሎ የአገሩን ሰዎች አገኘና ሰላምታ ሰጡት። ደግሞም ጥቂት እልፍ ብሎ የገዳሙን መነኮሳት ለዚያውም ወንድሞቹ የሚሆኑትን አገኘና ሰላምታ ሰጣቸው። መነኩሴውንም ይህ ካንተ ጋራ ያለ እንግዳ ሰውነቱ ሁሉ የእግዚአብሔር መልአክ ይመስላል፣ አገሩ ወዴት ነው አሉት። አገሩስ እንኳ ሸዋ ነው አላቸው። መቼ አገኘሁ አሉት። ትናንትና በሸዋ ምድር አላቸው። እንኪያ በ2 ቀን ከዚህ እንደምን ደረሳችሁ አሉት። ከዚህ መድረሳችን እንዴት እንደሆነ አላውቅም አላቸው። እነሱም
እነሱም አደነቁ፣ ነገር ግን አላመኑትም ነበር። እያደነቁ ወደ ቤተ ክርስቲያን ገቡ። ብፁዕ አባታችንም ተሳለመና በውስጧ ብዙ ጸሎት ጸለየ። ከጸሎትም በኋላ ያንን መነኩሴ ከአበምኔቱ ዘንድ መቼ ታደርሰኛለህ አለውና ነገ አደርሰሃለሁ አለው። ሁለቱም አንድነት አደሩ። በበነጋውም መነኩሴው ብፁዕ አባታችንን ወደ አበምኔቱ ይዞት ሄደ። አበምኔቱም የግሸቁ አባ በጸሎተ ሚካኤል ነው። ነገሩንም ሁሉ ነገረው። ከሸዋ ሀገር የመጣ አንድ እንግዳ አለ፣ አንተን ሊገናኝ ይፈቅዳል አለው። አበምኔቱም በቶሎ ወደ እኔ አምጣልኝ አለው። መነኩሴውም ወጣና ብፁዕ አባታችንን ወደ አበምኔቱ አስገባው። አባታችንን ባየው ጊዜ ከፊቱ ብርሃን የተነሳ ደነገጠ። ከወንበሩም ተነስቶ እጅ ነሳው፣ መንፈሳዊ ሰላምታ ሰጠው፣ በጎኑም አስቀመጠው። ይህ አባ በጸሎተ ሚካኤል ግን በሰውነቱ ለትሩፋት የሚተጋ በገድሉም የጸና በቅዱሳን አባቶቻችን ሥርዓት ጸንቶ የሚኖር ነበርና የአባታችንን መምጣት ከመድረሱ አስቀድሞ በመንፈስ ቅዱስ አውቆ አንተ ወዴት ነህ? ከወዴትስ መጥተሃል? ቢለው ከሩቅ አገር ሸዋ ከሚባል መጣሁ አለው። መምህር አለህን? ቢለው አዎን አለ። በምን ነገር ወደዚህ መጣህ? አለው። ብፁዕ አባታችንም የምንኩስና ሥርዓት እንድታስተምረኝ እግዚአብሔር ወደ አንተ ላከኝ አለው። እረኞች የራሳቸው ያይደለውን በግ ከሌላው በግ እንዳይቀሙ ግዝት ነውና፣ ማለት ከመምህራቸው ደቀ መዝሙር በቀር የሌላውን ደቀ መዝሙር ያለ መምህሩ ፈቃድ እንዳይቀበሉ የተወሰነ ሥርዓት አለና የመምህርህን ቃል ካልሰማሁ እኔ አላምንህም አለው። አባቴ እኔ አላብልም፣ እሱም እንደላከኝ ምስክሬ መንፈስ ቅዱስ ነው አለው። ይህንንም ሲነጋገሩ ይህንን ልጅ መምህሩ እንደላከው እኔ መንፈስ ቅዱስ ምስክር ነኝ የሚል ድምፅ ከሰማይ ሰማ። ወዳጄ በጸሎተ ሚካኤል ሆይ አላበለምና እግዚአብሔር እስኪጠራው የምንኩስናውን ሥርዓት አስተምረው አለው። ይህንንም ተናግሮ ዝም አለ። ብፁዕ አባታችን በጸሎተ ሚካኤልም ያን ጊዜ አደነቀ። አበምኔቱም እግዚአብሔር የተመሰገነብህ ተክለ ሃይማኖት ነህን? ልትማር የመጣህ አንተ እኛን ታስተምረናለህ እንጂ እኔ የቅዱሳንን ሥርዓት ልትማር ፈልገህ አይመስለኝም። ነገር ግን እግዚአብሔር ለወደደው ሥራ እስኪጠራህ ድረስ ተቀመጥ አለው። ብፁዕ አባታችንም ክቡር አባቴ ሆይ የኔን የኃጢአተኛውን ስሜት ማን ነገረህ? ስላንተ እንደሰማሁት የእግዚአብሔር መንፈስ በላይህ እንዳለ እውነት እልሃለሁ። አባ በጸሎተ ሚካኤልም ደግነትንና ስምህን ዛሬ በዚህች ሌሊት መንፈስ ቅዱስ እንደነገረኝ እውነት እልሃለሁ። እንደነገረኝም ዛሬ በዚህች ቀን ወደ እኔ መምጣትህ እጅግ መልካም ነው አለው። ብፁዕ አባታችን ተክለ ሃይማኖትም ከእርሱ ጋር ተቀመጠ። ከጥቂት ቀን በኋላ ብፁዕ አባታችን የዚህን የከበረ ሥርዓተ ምንኩስና የተፈጸመለት የአባ በጸሎተ ሚካኤልና በትርህምት የሚኖሩ የልጆቹን የገድላቸውን ትሩፋት ይመራመር ጀመር። በወፍጮ ሥራም ያገለግል ነበር። በአንዲት ሌሊት 3 ቅርጫት በመዓልትም 3 ቅርጫት ይፈጭ ነበር። አንዱም ቅርጫት 4 ድርብ ይይዝ ነበር። በአንድ ጊዜ 2 እንስራ ውሃ ይቀዳ ነበር። ከዱርም ሄዶ በአንድ ቀን 40 ሸክም እጁ እስኪላጥና እስኪጎርብ ድረስ ይፈልጥ ነበር። እየተሸከመም ያገባ ነበር። ወንድሞቹን መነኮሳቱን ሁሉ ከስራቸው ያሳርፋቸው ነበር። ሁሉንም በትክክል ይሰራ ነበር እንጂ ይህንን እሰራዋለሁ ይህንን አልሰራም አይልም ነበር። ማህበሩ ሁሉ በመንፈሳዊ በረከት ይመርቁት ነበር። ሰውነቱንም ስሙ ይክበልና ጌታ በወንጌል ያስተማረው የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም ያለውን ያሳስባት ነበር። በጳውሎስ ነገር ፍላጻ ተነደፈ። አትኩሩ፣ አትታበዩ፣ በጾም በጸብም በውዳሴ ከንቱም ምን አታድርጉ። ነገር ግን ከልብ ትሕትና ከእናንተ እያንዳንዱ ባልንጀራውን ከራሱ አብልጦ ያክብር። ያም ለራሱ ብቻ አያስብ፣ ለባልንጀራው እንጂ። ሁላችሁም ይህንን አስቡ፣ ጌታችን ኢየሱስ ክርስቶስ እንዳደረገ። ይኸውም እግዚአብሔርን በመልክ የሚመስለው ነው። እግዚአብሔር የሆነ ቀምቶ አይደለም፣ ራሱን አዋርዶ ሰው ሆነ እንጂ። እሺ ብሎ ታዞ ለሞት ደረሰ፣ ሞቱም በመስቀል ተሰቅሎ ነው። ስለዚህም እግዚአብሔር እጅግ አከበረው፣ ከስም ሁሉ የሚበልጠውን ስሙን ሰጠው። ይህንም ሰምቶ ብፁዕ አባታችንን እንዲህ የምድርን ሐሳብ ሁሉ ተወ፣ ለዘወትር ራሱን አዋርዶ እርዳታን ወደደ። በዳዊት መዝሙር በነቢያት ምስጋና ሌት ተቀን ይተጋ ነበር። በእያንዳንዱ መዝሙርም 10 ጊዜ ይሰግድ ነበር። የስግደቱም ቁጥር 1650 ነበር። በቀን 3650 የሚሰግድበት ጊዜ አለ። ሌሊትም ይህንን ያህል የሚሰግድበት ጊዜ አለ። የወፍጮውንም ሥራ ከአርቲቱ ጋር አያስተጓጉልም ነበር። በሥራም ጊዜ ለመነኮሳቱ እንደ ጆሮና እንደ ዓይን ሆነላቸው። ታላቁም ታናሹም ብርቱውም ደካማውም ተክለ ሃይማኖት ይህንን አድርግልኝ፣ ተክለ ሃይማኖት ተላከኝ፣ ተክለ ሃይማኖት እርዳኝ፣ ተክለ ሃይማኖት ይህንን አብጅልኝ ይለው ነበር። ያለ ብስጭትና ያለ ቸልታ ለሁሉም እሺ በጎ ይላል እንጂ ለማን ከቶ እምቢ አይልም ነበር። ነገር ግን ለሁሉም ግዳጃቸውን ያደርግላቸው ነበር። አክፍለትም 3 ቀን 5 ቀን ያከፍል ነበር። ከትጋሃ ሌሊትና ከትምህርት የተነሳ ሰውነቱ እንደ ገል ደረቀ። እንደዚህም ሆኖ 6 ዓመት ኖረ።